ማርቆስ ወንጌል ምዕራፍ 4 ቁጥር 1 ደግሞም በባህር ዳር ሊያስተምር ጀመረ። እጅግ ብዙ ሰዎች ወደ እርሱ ስለተሰበሰቡ እርሱ በታንኳ ገብቶ በባህር ላይ ተቀመጠ። ሕዝቡም ሁሉ በባህር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበር። ማየትን ታያላችሁ፣ አታስተውሉም። መስማትንም ትሰማላችሁ። ለመስማት ያክል ይሰማሉ፣ ለማየት ያክል ያያሉ። ግን የሰሙት ከሰሚዎቹ ጋር በእምነት አይዋሃድም። ወደ ውስጥ አይሰሙም። ዝም ብሎ ነው አይናቸው የሚያየው፣ አያስተውልም። ይሄ ነገር በህፃናቶች ላይ በብዛት ታዩታላችሁ። ህፃናቶች ያያሉ አይደለም? ከተወለዱ ጊዜ ጀምሮ ያያሉ። ግን ምን እንደሚያዩ አቁ እንደዚህ ያርገው የሆነ ቁልፍ ብታሳየው የምን ቁልፍ እንደሆነ አያውቅም። ይሄ ስንት ነው ብትለው ያያል እኮ፣ ግን ስንት ቁጥር እንደሆነ አያውቅም። ማስተዋል የለውም። እያዩ እንዳያዩ እየሰሙም እንዳያስተውሉ ያያሉ፣ አያውቁም። ይሰማሉ፣ አያስተውሉ። ኢየሱስ ግን ጆሮ ያለው ምን ይበል ይስማ። ዝም ብሎ እንደዚህ ያለው በሙሉ ያየነው ማለት አትችልም። ጆሮ ያለው ምን ይበል። እግዚአብሔር ዛሬ የውስጥ ጆሮን ይክፈተው። እግዚአብሔር የውስጥ አይናችሁን ያብራ። ክብር ለእግዚአብሔር ይሁን። ማርቆስ ወንጌል ምዕራፍ 4 ቁጥር 33 መስማትም በሚችሉበት መጠን እነዚህን በመሰሉ በብዙ ምሳሌ ቃሉን ይነግራቸው ነበር፣ ያለ ምሳሌ ግን አልነገራቸውም። አንዳንድ ጊዜ ለሰዎች መልእክት ሲመጣ የእግዚአብሔር ሰው ይሄንን መልእክት ስትነግረኝ አንተ 10ኛ ነብይ ነህ ይላሉ። 10ኛ ሰው ነህ። እኔ ምለው 10 ጊዜ የሚነገረው ሰው ራሱ ጤነኛ ነው ወይ? 10 ጊዜ አንድ መልእክት እንዴት ይነገራል? ኖህ አንድ ጊዜ ነው የተነገረው። 120 ዓመት ነው መርከብ የሰራው። እግዚአብሔር አንድ ጊዜ ብቻ ተናገረ፣ እኔም ይህን ሰማው። ኃይል እግዚአብሔር። አሜን በሏ። ማስተዋል ከሌለ ግን ጆሮ የፈዘዘ ከሆነ ግን ደጋግመህ ትናገራለህ። እግዚአብሔር ዛሬ የምንሰማበትን ካፓሲቲ ይስጠን። ከጎን ያለው ሰው ወደ ውስጥ የምትሰማ ያርግ በሉት እና ክፉ መንፈስ የተመታ ይሁን። አንዳንድ ሰው ሚሰማ ይመስልሃል እንጂ እየሰማ አይደለም። አሁን ራሱ እየሰበኩ እየሰማም ይመስልሃል አይደል? አንዳንዱ አይሰማ፣ የሆነ በድኑ ነው እዚህ ያለው። ሽንኩርት ስንት ገባ፣ ጨው ስንት ገባ ይላል እዚህ ቁጭ ብሎ። ይሄን የመሰለ የእግዚአብሔር ቃል እየተሰበከ እግዚአብሔር የመስማት በውስጥ የመስማት ከልብ የመስማት እግዚአብሔር አቅም ይስጣችሁ። ለምንድን ነው በአንድ ክፍል ውስጥ 20 ተማሪ፣ እኔ 20 ተማሪ የነበረበት ክፍል ውስጥ ነው የተማርኩት። 20 ተማሪ ክፍል ውስጥ ሆኖ አንዱ አንደኛ ሲወጣ አንዱ 20ኛ የሚወጣው ለምንድን ነው? እኩል ነው የሰሙት። ይሄኛው አስተውሎ ይሰማል፣ በውስጡ ይሰማል፣ አይምሮ ይቀበላል። the other one ምን ያደርጋል? ዝም ብሎ ነው በድኑ ነው ያለው። ቀደም ዴሊቨር እንደሆነው ሕፃን ልጅ ማለት ነው። ክፍል ውስጥ ቁጭ ብሎ ያወራል። አስተማሪ ይለፈልፋል፣ እሱ ያወራል። አስተማሪ ያስተምራል፣ እሱ አይገባውም። ሰይጣን ነው በለው ከጎን የሰይጣን መንፈስ የተመታ ይሁን። እንዲወድቅ እኮ ነው፣ እንዲወድቅ አሳይመንት ሰጥቷል። እኔ ዛሬ ባረካችኋለሁ በክርስቶስ ኢየሱስ። መስማት የምትችሉበት አቅም ይለቀቅላችሁ። ወደ ውስጥ መስማት የምትችሉበት አይምሮአችሁ መያዝ የሚችልበት የምታስተውሉበት በኢየሱስም አይምሮና መንፈስ ይሰጣችሁ። በዓለማችን ላይ በአጭር ጊዜ ውስጥ ቫይራል የሆነው የሶሻል ሚዲያ ፕላትፎርም ምንድን ነው? ከነ ዩቲዩብ በኋላ ከነ ፌስቡክ በኋላ መጥቶ ዓለምን ያጥለቀለቀው ምንድን ነው? ቲክቶክ። ዋይ ቲክቶክ ለምንድን ነው እንደዚህ ቫይራል የሆነው? ነገርህን ሁሉ በአንድ ደቂቃ ንገረኝ ነው። ከአንድ ደቂቃ በላይ ጭንቅላቱ መስማትም መሸከምም መያዝም አይችልም። ስለዚህ አጭር ናት። አሁን ጭንቅላቱ የማይሰው የሚመቸው ምንድን ነው? ቲክቶክ ነው። ቲክቶክ ማለት አይምሮ ገዳይ ነው።
በአንድ ጊዜ 100 ነገር ያሳያል። የአንዱንም አትይዘውም። ልክ ነው ልክ አይደለም? የመስማት አቅም፣ የማድመጥ አቅም ኢየሱስ በሚችሉት መሸከም በሚችሉት መጠን ምን ያደርጋቸው ነበር? ያስተምራቸው ነበር። ከሆነ መጠን በላይ መሸከም አይችሉም። ኢየሱስ ራሱ እያስተማረ አይምሮ ይሄዳል፣ ጭንቅላቱ ይሄዳል። ኦኬ ከነዚህ ከቲክቶክ ከምናምን የምታገኙት ኢንፎርሜሽን ነው። መጽሐፍትን በማንበብ ዶክመንተሪዎችን በማየት እነዚህ ነገሮች በመከታተል የምታገኙት ናውሌጅ ይባላል። ናውሌጅ በናውሌጅ እና በኢንፎርሜሽን መካከል ትልቅ ልዩነት አለ። ሰው ሁሉ ትንሽ ነገር ያውቃል። ስለ አንድ ነገር ጠለቅ ብለህ ብትጠይቀው ግን አያውቅም። ልክ ነው ልክ አይደለም? ቁንጽል የሆነ ነገር፣ የሆነች ጥራዝ ነጠቅ የሆነች ነገር፣ ተቆርጣ የተለቀቀች ነገር፣ የቆረጣ መንፈስ በኢየሱስ ስም የተመታ ይሁን። ልክ ነው አይደለም? ሁሉም ሰው ስትጠይቀው አዎ ሰምቻለሁ ይላል። ምን ሰማ ስትለው ማለት በቃ ባጭሩ እግዚአብሔር ባጭር የሚያስቀረው መንፈስ ይምታው። እግዚአብሔር ነፍሳችን ያለ ዕውቀት ሆን ዘንድ አይፈልግም። አሜን በሏ። እምነት ከምንድን ነው? ከመስማት ነው። መስማትስ በእግዚአብሔር ቃል። የእግዚአብሔርን ቃል ራሱ ቁጭ ብለን መስማት እንዳንችል የሚያደርግ ጆሮ ያለን መስማት። ጆሮ ያለው ምን ይበል ነው የሚለው? ይስማ። ጆሮ ኖሮት ማይሰማ አለ። ስታየው ምን የሚያክል ግዳንግድ የሆነ ጆሮ እዚህ ላይ ታገኛለህ። ምን የሚያክል ጆሮ እዚህ ላይ ተለጥፎ ከሰበክ በኋላ ዛሬ የሰበኩት ምንድነው ብለህ ጠይቅ፣ ጥሩ ነበር ይላል። ዛሬ ስለምን ተማራችሁ? ሚገርም ነበር። ምንድነው የሚገርመው? በቃ የነበረው ቃል የሚገርም ነበር። ስለምንድነው? የትኛው ክፍል ላይ ነው? መስማት አይችልም። ቁጭ ብሎ ዝም ብሎ ቁጭ ብሎ ይሄዳል። ይሄ አፍዝዝና አደንግዝ መንፈስ ይመታ። ማን ነው ይመታ የሚል? ኢየሱስ ስሙ ይላል። ጆሮ ያለው ምን ይበል? ይስማ። እንዴት መታደል ነው! ከጎን ያለው ሰው እንዴት መታደል ነው! በእውቀት መሞላት፣ በእግዚአብሔር ቃል መሞላት፣ በመንፈሳዊ ነገር መሞላት። አሜን በሏ። ባልተቀነጫጨበ ግጥም ባለ ሙሉ በሆነ ሐሳብ መሞላት ምን ያህል የተባረከ ነው! መጠን መስማት በሚችሉበት መጠን እግዚአብሔር በእውቀት ይሙላችሁ። ሰሚ ጆሮ ይስጥ በለው። ከጎን ያለውን ሰው አስተዋይ ልቦና ይስጥ በለው። አሜን በሏ። እዚህ የዘሪው ምሳሌ ላይ ተናገረውን ተናግሬ ልጨርስ። ኢየሱስ በምሳሌ ይነግራቸው ነበር። አንድ ሰው ባይ ዘ ወይ በቀጥታ ማይገባው ከሆነ ነው በምሳሌ የምትነግረው። ልክ ነው ልክ አይደለም? ልክ ነው ልክ አይደለም? በቀጥታ ማይገባውን ሰው በምን ትነግረዋለህ? በምሳሌ ትነግረዋለህ። ኢየሱስ በምሳሌ ይነግራቸው ነበር። ለ12ቱ ደቀ መዛሙርት ብቻ ነው የዛን ምሳሌ ትርጉም ኤክስፕሌን የሚያደርግላቸው። መንፈሳዊ ትርጉሙ የሚነግራቸው ለ12ቱ ብቻ ነው። መሸከም የሚችሉት 12 ሰው ብቻ ነው። 5000 ጉባኤ መካከል 12 ሰው ብቻ ነው አንደርስታንድ የሚያደርገው። 12 ሰው ብቻ ነው የተናገረው ከጆሮ አልፎ ልብ ውስጥ የሚገባው። በኢየሱስ ክርስቶስ ስም እንደ ድንጋይ የሚያደርግ መንፈስ ይመታ። እንደምን እንደ ድንጋይ የሚያደርግ ድንጋይ ላይ ውሃ ታፈሳለህ እንጂ ዋው ምን አይልም፣ ወደ ውስጥ አይገባም። ኧረ በኢየሱስ ስም የሚያደነዘዝ መንፈስ ከኛ ላይ ይመታ። ስሙ፣ አስተውሉ፣ ስሙ፣ ጆሮአችሁን ክፈቱት፣ ስሙ፣ ልቦናችሁ ውስጥ ቃሉ ይግባ። ማን ነው ሃሌሉያ የሚል? ኢየሱስ ጌታ ነው። እንዲህም አላቸው፣ ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ተሰጥቷችኋል። ከጎን ያለውን ሰው ጨብጠውና
ለአንተ የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷልና በለው። ማን ነው አሜን የሚለኝ? በውጭ ላሉት ግን አይተው እንዳያዩ እንዳይመለከቱም ሰምተው እንዳይሰሙ እንዳያስተውሉም እንዳይመለሱም ኃጢአታቸውም እንዳይሰረይላቸው ነገር ሁሉ በምሳሌ ሆነባቸው። አይገርምም? አይተው እንዳያዩ እንዳይመለከቱ አንደርስታንድ እንዳያረጉ። አሬ መንፈስ ጠላውት ከጎን ያለው ሰው ይሄን መንፈስ ጠላውት ብለው በኢየሱስ ስም የተመታ ይሁን። ሰምተው እንዳይሰሙ እንዳያስተውሉ እንዳይመለሱ ኃጢአታቸውም እንዳይደመሰስላቸው በቃ ዘግቶታል። ዛሬ መንፈሱን እመተዋለሁ ከህይወትሽ ላይ ዛሬ ነቀልኩት በኢየሱስ ስም። ከዚህ በኋላ የሚመጣው የእግዚአብሔር ቃል አንተ ውስጥ ይገባል። አይ 100 እጥፍ ታፈራለህ በለው ከጎን ያለው ሰው። ጂሰስ ኔም። በቃ ከዚህ በኋላ የሰማኸው ቃል አንተ ጋር መጥቶ 100 እጥፍ ያፈራል ነው የምልህ። ምድርን ታፈራ ታበቅል ዘንድ እንደሚያደርጋት ነው የሚለው አይደለም? ካፌ የሚወጣው ቃል እንዲሁ ነው። ምን ያደርጋል የእግዚአብሔር ቃል? ምድርን እንደሚያረሰርስ እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት። ይኸውልህ እዚህ ጋር ቀርቶ እንጂ እዚህ ጋር ቢመጣ አንተ የለመለምክ ነበር። ማን ነው አሜን የሚለኝ? የሆነ ጆሮ ላይ መዝሙሩ የሚዘመረው መዝሙር አንተ አልገባ ብሎ ነው እንጂ ልክ ነው አይደለም? እስከዛሬ የተዘመረው መዝሙር አልገባ ብሎን እንጂ ይሄ የተዘመረው መዝሙር በትክክል ወደ ውስጣችን ገብቶ ቢሆን ኖሮ ማይ ጉድነስ። አንድ ሰው ጮህ አሜን ይበላ። ልዩነት ያመጣል። የእግዚአብሔር ቃል ልዩነት ያመጣል በለው ከጎን ያለው ሰው። ኢየሱስ ክርስቶስ ለዘላለም ጌታ ነው። የእግዚአብሔር ቃል ኃይል አለው። ነገር ግን ማስተዋል ይጋረድብናል። ዛሬ ምን እንደተሰበከ ራሱ ግራ ይገባሃል። የሆነ አፍዝዝ መንፈስ ነው። ኢየሱስ 4 ምሳሌዎችን ተናገረ አይደለም? ዘር ሊዘራ ወጣ፣ ዘሩንም ዘራ። የመጀመሪያው በመንገድ ዳር ወደቀ ነው የሚለው። የመንገድ የወደቀው ምኖች ወሰዱት ይላል? ወፎች ወሰዱት ይላል። ይሄ ነጣቂዎች መተው ወሰዱት። ቃሉን ከልቡ ላይ ወሰዱት። ዛሬ ከልብ ላይ ቃል የሚዘርፉ መናፍስቶች ይመታሉ። ቃል የሚሰርቅ በለው ከጎን ያለው ሰው። የቃል ሌባ መንፈስ የተመታ ይሁን። ሁለተኛስ በረግረግ ላይ ወደቀ። ሶስተኛስ በእሾክ መካከል ወደቀ። አራተኛስ በመልካም መሬት ላይ ወደቀ። ዘሩ እኮ ለሁሉም እኩል ነው የተዘራው። መንገድም ላይ ተዘርቶ ትክክል እኮ ነው፣ ዘር ነው አይደለም? ለመልካሙ የተለየ ለዚህኛው የተለየ አይደለም። ለሁሉም ምርጥ ዘር ነው የተዘራው። ልክ ነው አይደል? ግን ምን አደረገ ይላል? ወፍ ለቀመው ይላል። ሁለተኛውስ ፀሐይ መታው፣ ሙቀት በዛበት። ሶስተኛውስ እሾክ ያዘው። አራተኛውስ 100 እጥፍ አፈራ። እኔ አላቅም። ይሄ የእግዚአብሔር ነገር እየፈለጋችሁ ያቃታችሁ ሰዎች ዛሬ ዴሊቨር አረጋችኋለሁ። በቃሉ መኖር እየፈለጋችሁ ቃሉ ማጥመጥ መስማት በቃሉ መለወጥ እየፈለጋችሁ ረሃብ በውስጣችሁ ያለ ነገር ግን የሆነ የሚወሰድባችሁ ሰዎች ከልባችሁ የሆነ ነገር የሚወሰድባችሁ አሁን ደስ ብሏችሁ ከቸርች ሃሌሉያ አሁን ከዚህ በኋላ መጸለይ ጀምራለሁ ቁጭ ብዬ መጽሐፍ ቅዱስ አነባለሁ በቃ ይሄን አመት በቃ ከእግዚአብሔር ጋር ተጣበቃለሁ ምናምን ከዚህ ወስኖ እኮ ነው የሚወጣው። በቃ ዘንድሮ ምን ለወጥበት አመት ነው ምናምን ብሎ ልክ ሲወጣ በቃ ባይ ባይ ተባብሎ ቻው ነው። የሚሰርቅብን ሌባ ዛሬ ይመታል። ውስጥ የገባው መቀጣጠል የገባውን የእግዚአብሔርን ቃል ከውስጥ ነጥቆ የሚበላ ነጣቂ ተኩላ የተመታ ይሁን። እስቲ እንደዚህ አይነት ነገር የሚያጋጥማችሁ ወስናችሁ ከዚህ በኋላ በኃጢአት ውስጥ አልገኝም፣ ከዚህ በኋላ በቃኝ፣ እንደዛ ግሩፕ ውስጥ አልሆንም፣ ከዚህ በኋላ እዛ ሰፈር አልመጣም በቃ ምናምን ብላችሁ ከዛ ከቸርች ወስናችሁ ጸልያችሁ ስትወጡ
ስልክ ሲደውላችሁ መጣው የቱ ጋር ነው ምናምን ብላችሁ ምትሄዱ ያሰባችሁትን ሐሳብ ሁሉ ምትሰርዙ ትልቅ እኮ መነቃቃቱ ውስጥ ገብታችሁ ነው። ቃሉን የሚበላ ማስተዋልን ከናንተ ላይ የሚሰርቅ ዛሬ ተመታ። ማን ነው አሜን የሚል? አንድ ወንድም አዋሳ ከዚህ በኋላ ውሸት ከላይ ላይ እንዲነቀልልኝ ጸልያለሁ አለ። በጣም የተወደደ ወንድም ነው። ቀኑን ሙሉ ዛሬ ተራራ ወጥቼ በቃ የውሸትን መንፈስ ሰባብሬ ከላይ ላይ በቃ በጾም ጸሎት ብሎ ተራራ ወጣ፣ ጾም ጸሎት ያዘ። በቃ ከዚህ በኋላ ውሸት የተሰበረው ምናምን ብሎ ወስኖ አልዋሽም ከዚህ በኋላ በቃ ምናምን ብሎ ወረደ። ሲወርድ የሆኑ የሚያውቁ ሰዎች አገኙት። ከየት ነው የምትመጣው ሲሉት እዚህ ዘመድ ጠይቄ ነው አለ። አንተ ዲሳይድ አድርጓል እኮ ቢፎር ሚኒት። ይሄው አንዳንድ ጊዜ ወስነ በቃ እምቢ አልፈልግም ምናምን ብለ ልብ በቃ አምኖ ስትወጣ ሐሳብ የሚያስቀይር አሁን የነበረው የት እንደገባ ዘሩን የሚለቅም ወፍ የተመታ ይሁን። ከጎን ያለው ሰው ከዚህ በኋላ ውሳኔህን የሚመታ መንፈስ ተመታ በለው። አሜን ነው ወይ? አንዱ የኔ ችግር አለ እኔ በቃ ጸልያለሁ ቸርች አለ ጸልያለሁ የጠላ ሱስ ነው ያለበት። ከዛ የጠላ ሱስ ነው ያለበት። በሰፈር ሲያልፍ የጠላ ቤት ጣሳ እናንተ እንኳን አታውቁም። በእኛ ዘመን ነው ጣሳ የነበር። የጣሳ መንፈስ የተመታ እግዚአብሔር ከኢትዮጵያ ነቅሎታል። አሁን በየሰፈሩ በዱላ ተደርጎ አናቱ ላይ ጣሳ ይደረግ ነበር። ጠላ አለ እኮ ነው። ከዛ በቃ ወስኖ ሁለተኛ የጠላ መንፈስ ምናምን ብሎ ልክ ጣሳዋን ሳያት ይነሳብኛል ይጠፋብኛል አለ። የወሰንኩት ውሳኔ አይምሮዬ ውስጥ አሁን ነበር እኮ ከደቂቃ በፊት እኮ የሰማሁት ቃል ነበር። ልክ ቃል እንዳልሰማ ሰው የሚያረግ የሚለውጥ የእግዚአብሔርን ቃል እንዳልሰማ ሰው የሚያረግ ባዶ የሚያረግ መንፈስ ተመታ። አሜን ነው ወይ? ሌላው ሙቀት የበዛበት ነው። ፀሐይ መታው። ሶስተኛው የዚህ ዓለም ባለጠግነት አይደለም አነቀው ይላል። አንዳንድ ሰው እየተናነቀ ከእግዚአብሔር ነገር ጋር የሚኖር ሰው አለ። እያለቀሰ ከዚህ አትገላግለኝም ግን ጌታዊ ገላግለኝ አንቆታል። አሁን ታውቃለህ በምድር ላይ በጣም መጥፎ ነገር ጉቦ ነው። ጉቦ የበላ ሰው ባይዘው በጣም ያሳዝነኛል። ጉቦ የበላ ሰው ምን መሰለ ወደ ኋላ መመለስ አይችልም። ኃይለኛም መሆን አይችልም። ትሁትም እንዳይሆን ህጉ ያዘዋል። የሆነ እዚህ ምግብ በልቶ የተቀረቀረበት ሰው ታውቃለህ? ልክ ነው ልክ አይደለም? ጉቦ የበላ ሰው ቢቆጣክ ያዋርደኛል ብሎ ያስባል። ይፈራል አይደለም? ለነፍሱ ጉቦ በልቷላ። እንደገና ለህጉ ኖራለሁ ቢል ህጉ ደግሞ ኋላ ያስጨንቋል። የሳቀው ሰው ጉቦ ሰጥቶ ያውቃል ማለት ነው። እግዚአብሔር ጉቦ እንደበላ የመንግስት ሹመኛ የሚያደርግ መንፈስ ዛሬ ይመታ። ያውቃል የእግዚአብሔርን ህግ ያውቃል እኮ። ዝሙት ኃጢአት እንደሆነ እኮ ያውቃል። ሌብነት ኃጢአት እንደሆነ እኮ ያውቃል። እውነት ውሸት በጣም ነው የሚያውቀው። የእግዚአብሔርን ቃል ጠንቅቆ ያውቃል። ነገር ግን ይተናነቀዋል። እንዳልተው የዚህ ዓለም ነገር ባለጠግነት አነቀው ይላል። ያም ሉቃስ ላይ ያለውን ሰውዬ ኢየሱስ 10ቱ ትእዛዛት ፈጽም ሲለው ከልጅነቴ ጀምሮ ፈጽም ያለዋል። 11ኛ አለው ጌታ። ባይዘው ክርስትና በጸጋ እንጂ በህግ አይመረም። የህጉን ጨርሻለሁ አለ። ልጁ እኮ እውነቱን ነው። ኢየሱስ ውሸታም ይለው ነበር አይደል? እውነቱን እኮ ነው የተናገረው። ፈጽም ያለው ሲለው ያለህን ገንዘብ በሙሉ ያለህን ንብረት በሙሉ ሽጥና ለድሆች ስጥና እኔ ምን በለኝ ተከተለኝ ሲል ባለጠጋም ስለነበረ ይላል። ብላቴና ነው ባይዘው ወጣት ነው። ባለጠጋም ስለነበረ ፊቱ ጠቆረ፣ እያዘነም ተመለሰ ይላል። እያዘነ ተመለሰ። ባለጠግነት በጣም ከባድ ነው። እንደዚህ እንደምትመኘው ብቻ እንዳይመስልህ። እግዚአብሔር ባለጠጋ ያድርጋችሁ። አሁን አሜን እንዳልሽው ብቻ አይደለም ባለጠግነት። አንዳንዴ እውነቴን ነው የምልህ እግዚአብሔር ይሄንን ወስዶት ሰላሜን በመለሰልኝ ትላለህ። በሀብት ተፈትነን ስንማናቅ ኢትዮጵያን እግዚአብሔር በልክ ያኑር በለው። ከጎና ያለው ሰው በልክ ያኑር። እግዚአብሔር መሸከም በምትችልበት አቅም ይስጥ። ማን ነው አሜን የሚለኝ?
ኢየሱስ ይናገር የነበረው እኮ መስማት በሚችሉበት አቅም ነው። ቆይ መኪና እስከ 180 ስፒድ መሄድ ይችላል። ከፍ ያለ መኪና ከሆነ እስከ 220 መሄድ ይችላል። ከሱም ትንሽ ከፍ ያለ ከሆነ እስከ 260 ሜቢ ከዛም በላይ ይኖር ይሆናል። እኔ የመኪና እንትን አይደለሁም ማቃት ግን እስከዛ ናት። መኪናው 300 ምናምን መሄድ ስለሚችል አንተ በ300 ምናምን ስፒድ አትሄድም። ወይም 220 ድረስ መሄድ ስለሚችል በዛ መንዳት አትችልም። ትችላለህ ወይ? መኪናውን መቆጣጠር ትችላለህ ወይ? በዛ ስፒድ እግዚአብሔር የበረከትን ዝናብ ያዝንብባችሁ። ቆይ ወዴት አንተ ቢሊየነር መሆን ትችላለህ ወይ? ካራክተር፣ ኑሮ፣ ህይወት፣ አኗኗር የመጣበት መንገድ ያንን መሸከም ይችላል ወይ? አንዱ ሰውዬ 10,000 ብር አገኘ። የታክሲ ረዳት ነው፣ ነግሬያችኋለሁ ከዚህ በፊት። የታክሲ ረዳት ነው። በህይወቱ ዘመን 10,000 ብር ኖሮት አያውቅም። 10,000 ብር ወድቆ መኪና ውስጥ አገኘ። ተሳፋሪ የጣለው ድፍን ነው። ከዛ ያችን 10,000 ብር አወጣ፣ ተጨነቀ። አመመኝ ምናምን ብሎ ሌላ ረዳት ቀይር ብሎ ወጣ። ከዛ ጅንስ ሱሪ በጅንስ ኮት ገዛ። በዛ ጊዜ ነው በደጉ ዘመን። ከዛ ጓደኞቹን ጠራ፣ ጋበዘ፣ ጠጣ፣ ጨፈረ፣ ምን አለ 10,000 ብር። ከዛ ሊነጋ አጋ ሲል 10 ብር ቀረው። ወደ ስራ ሊሄድ ነው። እፎይ ሰላሜ ተመለሳለ። አንተ የሱ የማስተዳደር አቅሙ 10 ብር ናት። 10,000 ብር ሲመጣበት ልጁ ኮንፊውዝ ነው የሚያደርግ። ገንዘብ ባይመጣ ይሻላል በለው፣ ባለጠግነት ባይመጣ ይሻላል በለው። ብዙ ሰው እግዚአብሔር ምስክሬ ነው ገንዘብ ሲያገኝ መጠጥ ቤት ገብቷል። ብዙ ሰው ስልጣን ሲያገኝ ጭፈራ ቤት ገብቷል። እውነቱ ውሸት? እግዚአብሔር ከአመድ ከትቢያ ሲያነሳው የሰማው የእግዚአብሔር ቃል በሙሉ ጠፍቶበት ተሳሳትኩ እንዴ? ብዙ ሀብታም ስትሆን ሀብታም ጓደኛ ይኖራል። መልካሙን ጠባይ ክፉ ባልንጀራ ያጠፋዋል እንደሚል ብዙ ባለሀብት የሆኑ ሰዎች ክርስቲያን ወጣት ባለሀብቶች የሉም በእግዚአብሔር ቤት። ቸርች መምጣት ይጠላሉ፣ ቸርች መምጣት ይተዋሉ። ስራ በዛብኝ ይላሉ። የሚገርምህ ይላሉ ስራው የሚሰራው እኮ የጠጣ ካልሆነ ማታ 1-2 እያልክ ካልሆነ ስራው አይሄድም ይላሉ። ባለጠግነት እንደዚህ እንደምትናፍቀው እንዳይመስልህ። እግዚአብሔር ሆይ በመጠን ስጠኝ፣ በምችለው ፓወር ትከሻዬን አስፋው። እስቲ ትከሻዬን አስፋው ብሎ ስሙ፣ አስተውሉ፣ ተመልከቱ፣ ወደ ውስጣችሁ ስሙ፣ ለጥቅም ይሆንላችኋል። የእግዚአብሔር ቃል ይለውጣል በለው ከጎን ያለው ሰው። የሁላችሁ በመልካም መሬት ላይ ወደቀ። መልካም መሬት ምን እንዳደረገ ታውቃለህ? መልካም መሬት አንዱ 30 አንዱ 60 አንዱ 100 እጥፍ አፈራ። ሰሞኑን ጋምቤላ ነበርኩኝ። ዛሬ ምንድነው ቀኑ? ኦኬ፣ ሰኞ፣ ማክሰኞ፣ ሮብ ጋምቤላ ነበርኩና ነ አቦቦ ነ ዲማ ነ ምናምን የሚባሉ አካባቢዎች ዞር ብዬ እያየው ነበርና አንተ በጣም ለምሳሌ ማንጎ ሚለቀመው ጠፍቶ ዛፉ ተሸክሞ ደክሞት ይወድቃል። ይወደቀው ደግሞ ያፈራል፣ እንደገና ዛፍ ሆኖ ይነሳል። በየመንገዱ ስትሄድ ምግቡን የሚለቅመው ሰው የለም፣ የሰው ኃይል የለም። እንዴው እግዚአብሔር ኢትዮጵያ ውስጥ ስራ ጠፋ ይባላል። ምን ራሱ እኮ ያደገ ነው የጫካ ያደገውን አድጎ ደርቆ በስብሶ ይወድቃል። ወፍ በልቶ አይጨርሰውም። የበላኸውን ማንጎ ብትጥለው ያድጋል። እኔ እንደዚህ አይነት መሬት በህይወቴ አይቼ አላቅም። ምን አይነት መሬት እንደሆነ ስትቆፍረው ወርቅ ነው፣ እንትን ስትለው ዝም ብሎ የሚያበቅል ነው። ይሄ ምን አይነት ረሃብ ነው በለው ከጎና። እንዲህ አይነት ረሃብ በዓለም ላይ የለም በለው። ወርቅ ላይ ተኝቶ ረሃብ ልክ ነው። የጋምቤላ ሰው ካለ ይንገረኝ። እዚህ አካባቢ የጋምቤላ ልጅ ነህ አይደለም? እዛ የጋምቤላ ልጆች አላችሁ? ጋምቤላ ናችሁ አይደለም? አንድ ነን እኔና እናንተ። ጌታ የተባረከ ይሁን። ሰሞኑን እናንተ ጋር መጥቼ ጸልዬ ነው የተመለስኩት። አንዳንድ መሬት እንደዛ ነው፣ ስትሰጠው ይሰጣል።
ፍሬ የሚሰጥ በቃ ዝም ብሎ ብድክ ይላል። የሆነ ነገር ዝራ ያድጋል። ዛፍ ዝራ፣ ዛፍ ትከል፣ በሳምንቱ ትልቅ ሆኖ ታገኘዋለህ። ልክ ነው ማወራው እህቶቼ? መሬቱ የተባረከ ነው አይደል? አዎ። እግዚአብሔር ምስክሬ ነው። እኔ ልባርካችሁ ነው። ከዚህ በኋላ የሚዘራባችሁ ይበቅላል። የምታበቂና የምታፈሪ ትሆኛለሽ። ቃል ዛሬ ተነግሮ ትንቢት ተነግሮ በሚቀጥለው ምስክርነት ይዘህ የምትመጣ ትሆናለህ። ሰው የለም አሜን በሏ። እቺ ልጅ ቅድም ስትናገር ነበር። እግዚአብሔር በባሪያው በኩል ሲናገር ቃሉን እንደዚህ አርግ እዚች ውስጥ ከትቼ ነው ይዤ የምሄደው አለች። አይገርምህም? 4 ምስክርነት ይዛ መጣች። 4 ምስክርነት፣ ወንድሟን፣ እህቷን፣ ሌላ ማን ነው ራሷን፣ እንደገና 4ኛ ይሁን 2 እህቶቿን፣ ወንድሟን፣ እሷን አስመልጣ መጣች። አሜን። ልባርካችሁ። የተነገረብህ ቃል ከዚህ በኋላ ይፈጸማል። እግዚአብሔር ሆይ ማስተውልበት መንፈስ ስጠኝ በሉ። አሜን በሏ። በኢየሱስ ስም ከዚህ በኋላ ውሃው ወደ ውስጥ ይግባ። ውሃው የእግዚአብሔር ቃል ነው። ዘሩ ወደ ውስጥ ይግባ። ዘሩ የእግዚአብሔር ቃል ነው። በኢየሱስ ስም ተሞላችሁ። ይሄን ልናገርና አልጨርስ። መስማት በሚችሉበት መጠን ያስተምራቸው ነበር። ቁጭ ብለ እንደ ስፖንጅ ጠጥተ ትወጣለህ። አይጨርስም እንዴ? ይሄን ደግሞ መቼ ነው የሰሩት? እባክህ ቸርቹን ጭራሽ ብርጅ ድርግም አደረጉት እንዴ? የመላእክት ደግሞ ክንፍ ደግሞ ዛሬ እዚህ ቸርች እኮ ማይገጠም ነገር የለም። ይሄ የሰይጣን አሳይመንት ነው በለው ከጎን ያለው ሰው። የሰይጣን አሳይመንት የመጣበትን ትተ ያልመጣበትን ያልተጻፈ ምታነብ። እግዚአብሔር በኢየሱስ ስም ዛሬ ቃል ሰጥቷል። 100 እጥፍ አፍርሰህ ትመለሳል። መስማት በሉስቴ። እምነት ከምንድን ነው? አልሰማውም። ዝም ብሎ እንደዚህ በማለት ነው። እኔ የሚታይም እንደው ታውቃለህ ነገር ሲለመልም የሰማው ቃል ከሰሚዎቹ ጋር በእምነት ተዋህዶ ሲጠቅማችሁ ይታየኛል። ዛሬ የተሰበከው ቃል የሆነ ነገር ይዞ ይመጣል። ከዚህ በኋላ በየሳምንቱ የሚነገረው ቃል በየሳምንቱ የሆነ ነገር በህይወትሽ ይፈጥራል። በየሳምንቱ የሚመጣው መልእክት ማን ነው ጮሆ አሜን የሚለኝ? አዳዲስ ነገር በህይወት ማብቀል ይጀምራል። እጅ ያበቅላል፣ እግር ያበቅላል፣ አይን ያበቅላል፣ ጆሮ ያበቅላል፣ ሰውነት ላይ የሆነ ነገር ይበቅላል፣ በረከት ይበቅላል፣ ትዳር ይበቅላል፣ ልጅ ይበቅላል። ማን ነው አሜን የሚለኝ? ፋይናንሻል ነገር ይበቅላል፣ ኢኮኖሚ ይበቅላል። ነገር ሁሉ መብቀል ይጀምራል፣ መብቀል ይጀምራል። የሚበላ ነገር ካንተ ህይወት መውጣት ይጀምራል። የሚታይ ነገር በህይወት መሆን ይጀምራል። ስራ መለቀቅ ይጀምራል። ትዳር መለቀቅ ይጀምራል። አገልግሎት መለቀቅ ይጀምራል። እንድ ሰው አሜን ይበል ባካችሁ። አንድ ሰው አሜን ይበለኛ። መስማት እንዴት መባረክ መሰለ። ከዚህ በፊት ተናግሬ ይሆን አላቅም። እግዚአብሔር ገና ወደ ጌታ እንደመጣው እግዚአብሔር ከጓደኞች ተለያለኝ። እግዚአብሔር ሰፕሬት ሊያደርገኝ ፈለገ፣ ሊለየኝ ፈለገ እና እግዚአብሔር ተናገረኝ በአንድ ነቢይ ከበደ ቀዲዳ ይባላል። የእግዚአብሔር ሰው እግዚአብሔር እንደዚህ ይልሃል አለኝ። ምን ስለው ከጓደኞች ተለይ ይልሃል እግዚአብሔር አለኝ። የዛሬ 22 ዓመት ተለይ ይልሃል እግዚአብሔር ሲለኝ እግዚአብሔር ምስክሬ ነው። እስከዚህች ቀን ድረስ እዛ ሰፈር ሄጄ አላቅም። በቃ ተለይ ነው ያለኝ። ተለዩ። ባልሰማው ኖሮ እዛው መንፈስ ያስቀረኝ ነበር። እግዚአብሔር መስማት ያስመልጣል በለው ከጎን ያለው ሰው። ስንቱ እኮ ተለይ ተብሎ አልተለየም እስከዛሬ። ምን መሰለ? ቆይኮ እንደ አጋግ ማለት ነው። ምን መሰለ? ላሞቹ እኮ ያማምራሉ፣ እንዴት ልግደላቸው? እግዚአብሔር ረድ ብሎታል፣ ግን እንዴት ልረዳቸው ይላል። ረደው ካለ ረደው። ማን ነው አሜን የሚለኝ? ያው ከዛ በመለየቴ ሰው ሆኜ ቆምኩ። ይኸው ቆምኩ። እግዚአብሔር ያቆማል። ኃጢአት ልምምድ ውስጥ ያላችሁ፣ ኃጢአት ሰፈር ያላችሁ፣ ከማይሆኑ ጓደኞቻችሁ ጋር
አፋቸው በረከሰባቸው ሰዎች መካከል አብራችሁ ቁጭ የምትሉ ሰዎች ኖ በሉ እስቲ። እግዚአብሔር ምን እለዋለሁ? ሰማዋለሁ። በዚህኛው ጆሮ አይደለም የምሰማው። ንገረው ከጎን ያለው ሰው እንደዚህ ስማ በለው። እንዲህ ብቻ አትስማ። አቤት አቤት፣ ኢየሱስ ጌታ ነው። እንደዚህ ያለ ሁሉ የሚሰማ መስሏላ። እኔ ሳወራ የህንዶች እንደዚህ ያሉ ሲሰ እንደዚህ ሁሉንም የተቀበሉ ይመስሎኛል። ለካ ኖ እያሉ በህንድኛ ህንድ ሲያወራ አይታል። ኖ እንደዚህ ነው የስ ፕሮፌሰር አለ you know what እንደዚህ ነው አሚያራው። So nice to see you today. So nice to see you. እንደዚህ ነው። እንዲያለም ኖ እያለክ አይደለም፣ እንዲያለም የስ አይደለም። ሰው ከልቡ ሲሰማ ነው ጥሩ በለው። ከጎን ያለው አንገቱን የሚነቀንቅ አንዳንዱ እያሾፈ ነው። እግዚአብሔር መንፈሱን ይምታው። እግዚአብሔር በልብህ እንድትሰማ ይርዳ። ማን ነው አሜን የሚለኝ? ትምህርቴን ጨርሼ ስወጣ ግራጁዌት ሳረግ እግዚአብሔር እንደዚህ ያለኝ፣ እኔን ታገለግላለህ ቢሮ እንዳትገባለኝ። አስበው አንተ እንግዲህ ስንት ዓመት ሙሉ ተምሬ እኮ ነው የደረስኩት። እኔን ታገለግላለህ ሲለኝ እሺ ብዬ መጽሐፍ ቅዱስ ይዤ ህይወት ብርሃን ቸርች ገባው። ቢርበኝ ሲራበኝ ቢጠማኝ ሲጥማኝ በሞት ልሙት እግዚአብሔር የተናገረኝን ሰምቼ መሞት ካለብኝ እሞታለሁ። ሞትኩ። ስንት ሙታን ተነሳ። አትሞትም በለው ከጎን ያለው ሰው። የእግዚአብሔርን ቃል ሰምተህ አትሞትም በለው። በምድረ በዳ ታልፋለህ፣ ከዛ ደግሞ ከምድረ በዳ ትወጣለህ። ማን ነው ጮሁ አሜን የሚለን? እግዚአብሔር የምታገባበት ጊዜ ነው አለኝ። እሺ ላገባ ተዘጋጀው በልቤ ማለት ነው። በእጄ ግን ምንም የለም። በምድረ በዳ እኮ ነው ያገባሁት። 13 14 ዓመቴ ነው አሁን ካገባው። ከዚህቹ እድሜ ላይ 14 ዓመት በፊት ሙሽራ ከመሰልኩ አስቡ። ሻማያጅ ነው መስለው። ጌታ ለዘላለም የተባረከ ይሁን። እግዚአብሔርን ታዝዤ እያንገራገርኩ ነው የገባሁት። አሁን ምን አበላታለሁ እያልኩ እግዚአብሔር ግባ ካለ ግባ በለው ከጎን ያለው ሰው። አግባ ካለ እግዚአብሔር እንዴት እንደሚያኖር ያውቃል። ማን ነው አሜን የሚለኝ? ያው እኔና መክሊት ምን በላው አጣን። ስንት ድሃ እያበላን ነው። ከጎን ያለውን ሰው አትሞትም በለው። አትሞትም፣ እግዚአብሔር ያኖርሃል በለው። እግዚአብሔር ያኖርሻል በያት። ማን ነው አሜን የሚለኝ? ዛሬም እግዚአብሔር ተለይ ካለኝ እለያለሁ፣ ውጣ ካለኝ እወጣለሁ፣ አቁም ካለኝ አቆማለሁ። በዚህ ጆሮ አይደለም የምሰማው፣ በውስጥ ጆሮ እሰማዋለሁ በለው ከጎን ያለው ሰው። ለመለወጥ እሰማዋለሁ በለው፣ ለመታዘዝ እሰማዋለሁ። የፕሬዘንስ ቤተክርስቲያን ቤተሰብ ለመሆን ቻናላችንን ላይክ፣ ሼር እና ሰብስክራይብ ያድርጉ። ዘውትር ሐሙስና እሁድ በቤተክርስቲያናችን የጸሎትና የአምልኮ መርሃ ግብር መጥተው ይካፈሉ። የፕሬዘንስ የጸሎት ቤት አገልግሎትን ለመሳተፍ በ0961 0101 01 እና በ0961 0202 02 ደውለው ይመዝገቡ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን።